ሰላም የሐረር ግሎባል ኔትወርክ ተከታታዮቻችን የዕለቱ መረጃ ይዘንላችሁ ቀርበናል። የዩቲዩብ ቻናላችንን ላይክ፣ ሼር እና ኮሜንት በማድረግ አጋርነታችሁን ያሳዩ። ሊቢያ አፍሪካውያንን አልፈልግም አለች። እሁድ ተድራ ሐሙስ በባለቤቷ የተገደለችው ሙሽራ የአምስት አባወራዎችን የቤት እንስሳ ዘርፎ የሸጠው በ20 ዓመት እስር ተቀጣ። የፖሊሲ ለውጥ ለ12ኛ ክፍል ውጤት ማሽቆልቆል አንዱ ምክንያት መሆኑን ጥናት አመላክተ። በአንድ የቲክቶክ ቪዲዮ ከመንገድ ጽዳት ሰራተኝነት ወደ ሞዴሊንግ ስራ የተሸጋገረችው ወጣት መረጃንም ይዘናል። የሚታሰሩ ሰዎች በመቀነሳቸው እስር ቤቶቿን ወደ ሆቴልነት የቀየረችው ሀገር መነጋገሪያ ሆናለች። አብራችሁን ቆዩ። የአምስት አባወራዎችን የቤት እንስሳ ዘርፎ የሸጠው ግለሰብ በ20 ዓመት እስራት ተቀጣ። በኦሮሚያ ክልል ሰሜን ሸዋ ደራ ወረዳ ውስጥ የአምስት አባወራዎች ንብረት የሆኑትን 86 የቤት እንስሳት ዘርፎ የሸጠው ግለሰብ በዓመት እስራት መቅጣቱ ተገልጿል። የሰሜን ሸዋ ዞን አቃቤ ሕግ ጽሕፈት ቤት የተለያዩ ወንጀሎችና የነፍሰ ግድያ ምርመራ ክፍል ኃላፊ አቶ አብዮት አሰፋው እንደገለጹት ተከሳሽ ደምሰው ታደሰ የተባለ ግለሰብ የጦር መሳሪያ በመታጠቅ ከአምስት አባወራዎች ቤት 86 የቤት እንስሳትን ዘርፏል። ግለሰቡ ከአባወራዎች ቤት 34 የቀንድ ከብቶችን 49 በጎችንና 3 አህያዎችን በመዝረፍ ከአካባቢው ራቅ ብሎ ወደሚገኝ ቦታ በ1,591,000 ብር የሸጣቸው መሆኑ ተገልጿል። ፖሊስ ግለሰቡን በቁጥጥር ስር አውሎ ምርመራ ካደረገበት በኋላም ምርመራ መዝገቡን ለአቃቢ ሕግ የላከ ሲሆን አቃቢ ሕግም የምርመራ መዝገቡን ተመልክቶ በከባድ የዘረፋና የወንብድና ተግባር ክስ መስርቶበታል። ክሱን ሲከታተል የቆየው የሰሜን ሸዋ ዞን ከፍተኛ ፍርድ ቤትም ተከሳሹ በጦር መሳሪያ በመታገዝ የፈጸመው የዘረፋና የመሸጥ ወንጀል በማስረጃ በመረጋገጡ መጋቢት 18 ቀን በ20 ዓመት እስራት እንዲቀጣ የተወሰነበት መሆኑን አቃቢ ሕጉ ለብስራት ኤፍኤም ተናግሯል። የሊቢያ ባለስልጣናት በሊቢያ የሚገኙ የእርዳታ ቡድኖች አፍሪካውያን ስደተኞችን በሊቢያ እንዲቆዩ በማበረታታት የሀገሪቱን የዘር ገጽታ ለመቀየር እያሴሩ ነው ሲሉ የከሰሷቸውን ድርጅቶች ቢሮ እንዲዘጉ አዘዙ። የሊቢያ ባለስልጣናት እንዲዘጉ ትዕዛዝ ካወጡባቸው መካከል ድንበር የለሽ ዶክተሮች፣ የተባበሩት መንግስታት የስደተኞች ኤጀንሲና የኖርዌይ የስደተኞች ምክር ቤትን ጨምሮ 10 ቡድኖች ተለይተዋል። ይህ የአፍሪካ ተወላጅ የሆኑ ስደተኞችን በሀገራቸው የማስፈር እቅድ የጥላቻ ተግባርን ይወክላል። ዓላማው የሀገሪቱ የስነ ህዝብ ስብጥር ለመቀየርና የሊቢያን ማህበረሰብ ሚዛን አደጋ ላይ የሚጥል ነው ሲሉ የሀገር ውስጥ ደህንነት ባለስልጣን ቃል አቀባይ ሳሌም ጌት ተናግረዋል። ይህ የሳሌም ንግግር ቱኒዚያ ከ2 ዓመት በፊት የተናገረችው ተመሳሳይ መልእክትን የሚያስተጋባ ሲሆን ይህም ጸረ ጥቁር ዘረኝነት ተብሎ በፍጥነት የተወገዘ ነው ሲልም የዘገበው ቢቢሲ ነው። የሚታሰሩ ሰዎች በመቀነሳቸው እስር ቤቶቿን ወደ ሆቴልነት እየቀየረች ያለችው ሀገር ይህች ሀገር ኔዘርላንድ ናት እና በዚች ሀገር ውስጥ የእስረኞች ቁጥር ከዓመት ወደ ዓመት እየቀነሰ በመምጣቱ እስር ቤቶቿን ወደ ተለያዩ ነገሮች በመቀየር ላይ ስትሆን እስካሁንም 23 የእስር ቤቶች ተዘግተዋል። ባለ 5 ኮከብ ሆቴሎች ወደ ሙዚየም፣ በጣም ውድ ዋጋ የሚከፈልበት ትምህርት ቤትና ለጥገኝነት ጠያቂ ስደተኞች ጊዜያዊ መጠለያ ተቀይረዋል። ከአንድ ዓመት በፊት በ2023 በኔዘርላንድ በተለያዩ ወንጀሎች የተፈረደባቸውና ተጠርጥረው ፍርድ ቤት የሚመላለሱትን ጨምሮ በአጠቃላይ በሀገሪቱ የነበሩ እስረኞች 11537 ብቻ ነበሩ። ማለትም 11537 ከአጠቃላይ የህዝብ ብዛቷ ከ17 ሚሊዮን ውስጥ የታሰሩ ሰዎች ቁጥር ነው።
የፖሊሲ ለውጥ ለ12ኛ ክፍል ውጤት ማሽቆልቆል አንዱ ምክንያት መሆኑን ጥናት አመላከተ። ትምህርት ሚኒስቴር የ12ኛ ክፍል ውጤት ዝቅተኛ የመሆን ምልክቶችን አስመልክቶ ያጠናውን ጥናት ለሰው ሀብት ልማትና ስራ ስምሪት ቴክኖሎጂ ጉዳዮች ቋሚ ኮሚቴ አቅርቧል። በትምህርት ሚኒስቴር የትምህርት ፕሮግራሞች መሻሻል መሪ ስራ አስፈጻሚ አቶ ዮሐንስ ወጋሶ ጥናቱን ባቀረቡበት ወቅት እንዳሉት ጥናቱ ከፍተኛ ቁጥር ያለው የ12ኛ ክፍል ተማሪ እንዲወድቅ ምክንያት የሆኑ ጉዳዮች የለየ ነው ብለዋል። በጥናቱ የ12ኛ ክፍል ያስፈተኑ የመንግስት ሁለተኛ ደረጃ ትምህርት ቤቶች እንዲሁም በጥናቱ ተማሪዎች፣ መምህራንና የትምህርት ቤት አመራሮች፣ የክልል ትምህርት ቢሮና የተማሪ ወላጆች ተካተውበታል። እንዲሁም በፈተና አስተዳደር ላይ ስልታዊ ለውጥ መካሄዱ ለውጤት መቀነሱ ምክንያት ነው ተብሏል። በተጨማሪም አንድ የሁለተኛ ደረጃ ትምህርት ቤት የተዘጋጀው 200 ተማሪዎችን ለማስተማር ሲሆን በ2014 የትምህርት ፖሊሲ መቀየርን ተከትሎ የ10ኛ ክፍል ብሔራዊ ፈተና በመቅረቱ ምንም አይነት ማስፋፋያ ሳይደረግ ከአቅማቸው በላይ ተማሪዎችን እንዲያስተምሩ ተደርጓል ተብሏል። ይህም 12ኛ ክፍል ከፍተኛ ቁጥር ያላቸው ተማሪዎች ለመውደቃቸው ከፍተኛ አስተዋጽኦ ማድረጉን ጥናቱ አመላክቷል። በጉለሌ ክፍለ ከተማ ወረዳ 7 ልዩ ቦታው ሰሜን ማዘጋጃ አካባቢ ኢንስፔክተር ኤርሚያስ ኤርጋኖ የተባለው የፖሊስ አባል በፖሊስ ተሽከርካሪ ውስጥ ሆኖ 200 የብር ኖት ሲቀበል የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ መዘዋወሩ መነሻ ባደረገው መረጃ መሰረት ግለሰቡን በቁጥጥር ስር ውሎ ምርመራ እያጣራ እንደሚገኝ የጉለሌ ክፍለ ከተማ ፖሊስ መምሪያ አስታውቋል። በማህበራዊ ሚዲያ የተለቀቀው ተንቀሳቃሽ ቪዲዮ አባሉ በተሽከርካሪ ውስጥ ተቀምጦ ሪሲት እየሰጠ የ200 ብር ኖት ጉቦ ሲቀበል የሚያሳይ ነው። በፖሊስ አገልግሎት አሰጣጥ የተቋሙን መልካም ገጽታ ከሚያበላሹ ህገወጥ ተግባራት ውስጥ ጉቦ መቀበል አንዱ መሆኑን የገለጸው ፖሊስ መሰል ህገወጥ ተግባር በሚፈጽሙ አመራርም ሆነ አባላት ላይ እየወሰደ ያለው እርምጃ አጠናክሮ እንደሚቀጥል የአዲስ አበባ ፖሊስ አስታውቋል። በታይላንድ ባንኮክ በመንገድ ጽዳት ስራ የምትኖር አንዲት ወጣት በሩሲያዊው ፎቶግራፍ በተነሳችበት ፎቶ አማካኝነት በአንድ ሌሊት በሀገሯ ካሉ ትላልቅ ብራንዶች የሞዴሊንግ ስራ እድል አግኝታለች። ታሪኳ የሚጀምረው ባሳለፍነው ወር ሲሆን የ28 ዓመቷ ወጣትና የሁለት ልጆች እናት የሆነችው ናፖጂት በስራ ላይ ሳለች ሴምን በተባለ ሩሲያዊው ፎቶ ከተነሳች በኋላ ነው። ሳታስበው ድንገት በስራ ላይ ሆና ያያትና በውበቷ የተደነቀው ይህ ፎቶግራፈር ከርቀት በመሆን ፎቶ ያነሳታል። ከዛም ቀርቦ ካናገራት በኋላ ያነሳትን ፎቶ ያሳያታል። ይህ ሁሉ ሲሆን በስልኩ እየቀረጸ የነበረው ሲሞን በኋላ ላይ ግን ይህን ቪዲዮ በቲክቶክ ገጹ ላይ ጋርቶታል። ቪዲዮውም በፍጥነት ብዙዎች ላይ ይደርሳል። አብዛኛው ሰው የመንገድ ጽዳት በምትሰራው እንስት ባለው ውበትም ስለሷ ማወቅ ይፈልጋሉ። ለተለያዩ ሚዲያዎች በሰጠችው ቃለ መጠይቅ ላይም ይህን የመንገድ ጽዳት ስራዋ ለ1 ዓመት እንደሰራችና እንደምትወደው ጭምር ተናግራለች። ሰው ለእርሷ ባሳየው ፍቅርም መገረሟን ስትናገር እንደዚህ አይነት ሁኔታ እንዳልጠበቀችም ተናግራለች። ታዲያ የዚህ ቪዲዮ መነጋገሪያ መሆንና ብዙ ሰዎች ጋር መድረሱ እንስቷን ታይላንድ ውስጥ ኖንግ በመባል በሚታወቅ ታላቅ የሜካፕ አርቲስት በሚያዘጋጀው ፕሮግራም ላይ ተጋብዛለች። እድለኛዋ እንስት ለኖንግ የኮስሞቲክ ብራንድ ሞዴል ሆና መስራት የጀመረች ሲሆን ከሌሎች ትላልቅ ብራንዶች ጋርም በጋራ ለመስራት ጥያቄዎች እየቀረቡላት ነው። እሷም እንደተናገረችው ከሆነ እስካሁን ትሰራ ከነበረው የመንገድ ላይ ጽዳት አቁማ ሙሉ ጊዜዋንና አትኩሮቷን አዲሱ ስራዋ ላይ እንዳደረገች ተናግራለች። የትዳር አጋሩን ድል ባለ ሰርግ ደግሶ አግብቷት ሲያበቃ ከቀናት በኋላ የገደላት ወንጀለኛ ግለሰብ በእድሜ ልክ እስራት እንዲቀጣ ተወሰነ። የግድያ ወንጀሉ በወርሃ ጥቅምት 7 2017 በውቅሮ ከተማ ነበር የተፈጸመው። ሟች ሙሽሪት ሊዲያ ዓለም እሁድ ተድራ ሐሙስ በባለቤቷና በሙሽራው በጭካኔ ተገድላለች።
ገዳዩ ወንጀለኛ ጉዳዩን ፈጽሞ ወዲያውኑ ለፖሊስ እጅ መስጠቱም ይታወሳል። ጉዳዩን ሲከታተል የቆየው የምስራቃዊ ዞን ማዕከላዊ ፍርድ ቤት መጋቢት 25 ከ6 ወር በኋላ በዋለው ችሎት የመጨረሻ ውሳኔ አስተላልፏል። ፍርድ ቤቱም በውሳኔው ጉዳዩ ወንጀለኛው ከሟቿ ጋር በፈጠረው አለመግባባት በመነሳት ጉሮሮዋን አንቆ በመግደል ከመሞቷ በፊት ሁለት አይኖቿን ጎልጉሎ በማውጣት እጅግ አሰቃቂ በሆነ መንገድ መግደሉን አረጋግጫለሁ ብሏል። ግለሰቡ በወንጀል መቅጫ ሕግ በእድሜ ልክ ጽኑ እስራት እንዲቀጣ ተወስኖበታል። ሐረር ግሎባል ኔትወርክ ተከታተሉት የነበረው መረጃ ይህን ይመስላል። ላይክ እና ሼር በማድረግ ተጨማሪ መረጃ እንዲደርሶ ያድርጉ።